የማይደገሙ ቻንሶች አሉ። ስፔሻሊ መንፈሳዊ ዓለም ላይ እግዚአብሔር የሆነ ነገር ሲሰጥ ችላ አትበሉት። ለምን መሰላችሁ? ሉዝ ካረከው በኋላ ድጋሚ ቢመጣ በዛ መንገድ አይመጣም። እንደዛ ጄኒውን በሆነ መንገድ አይመጣም። ለፍተ ነው የምታመጣው። ቀጥሎ ደግሞ በዛ መጠን አይመጣም። ከነት ቁስልና ጠባሳ ነው የሚመጣው። ኤልሳ ሉዝ አያረጋትም። በያው ነፍስ እምላለሁ አለው። እንደው እሳት ወርዶ ይብላህ በለኝ እንጂ አለው አለቀ። ኤልያስ ቴስት እያረጋው ነው። ከዛ መጣ። ቤቴል መጡና እዚህ ጠብቀኝ ብሎ ገባ ወደ ውስጥ። የነቢያት ማህበር አሉ 50 የሚሆኑ እነሱን ሊሰናበታቸው ነው የመጣው። ባይዘው መሄዴ ነው ደናው ነው ብሏቸው ወጣ። ሲወጣ ኤልሳ በደንብ ተጠግቶት ነው የሚሄደው። ሮጦ መጡና ወደ ኋላ ጎተት ታረጉት። አቤት እግዚአብሔር ጌታን ኤልያስን ዛሬ ከራስ ላይ ሊወስደው ነው አሉት። ያውቃለሁ ዝም በሉ። በጣም ነው ማመሰግነው ለማረጋገጫው። ልቀቀኝ አለው። ካንተ ጋር ያወራው እንዳያመልጠኝ በትህትና ጎናቸው ለሰው መቆየት የሌለበት ቦታ እንዳቆይ በሉት። ባይዘው ትንቢትም ሊሆን ይችላል ማለቴ ነው። እሱን አትበሉት። ሊወስደው ነው ሲባል እሺ ቀጥሎስ ስትል ሰውየው ሄዷል። ከገባ ገብቶኛል። መንፈሳዊ የሚመስል ነገር ሊሆን ይችላል። ባይዘው የሚያስቀር ዲዘርን ማድረግ ያለበት ዓለም ተሰይጣን ተስጋ ተኃጢአት አይደለም። በጣም መንፈሳዊ ከሚመስልም ነገር ሰንጠቃ ማውጣት አለበት። እንትን ሻርፕ መሆን አለበት። አውቅ ያለው ዝም በሉ ብሎ የሚያዩዙ ኤልያስን ነው። ይመለሳላ እንዲሄድ አይቀርም እኮ ኤልያስን ሸኝቶ እኮ ይመጣል። ቀጥሎ እሱ እኮ ነው የሚመጣው። አውቅ ያለው አመሰግናለሁ በጣም ይከተላል። ጌታን ከራስ ላይ ሊወስዶ ነው ማለት ባይዘው ኦርደር ነው። ይሄ ዝም ብሎ ይሄዳል ማለት ኦርደር ነው። አቀማመጥ ነው የሚያወሩት። ኤልሳ ባይዘው ከኤልያስ ጋር እኩል መጥቶ ግር ብሎ መጥቶ ቁጭ አይልም። ኤልያስ ሲቀመጥ ጠብቆ ኤልያስ ከተቀመጠ በኋላ ኤልሳ ይቀመጣል። አቀማመጡን ዲዛይን የሚያደርገው በኤልያስ አቀማመጥ ነው። ኤልያስ ሲቀመጥ ኤልሳ ይመጣና ጭንቅላቱ የኤልሳ ጭንቅላት ከኤልያስ ጉልበት በታች መሆን አለበት። ኦርደር ነው፣ ሪስፔክት ነው። ጌታን ከራስ ላይ ሊወስዶ ነው አሉት። እስከ ዛሬ የኤልያስ እጅ አስታጠ መሄዱ ነው አሉት። አውቀል ኤልያስም ኤልሳ እንደሚከተለው ያውቃል እንጂ የሚፈልገው ነገር በምን ያህል መጠን እንደሆነ ኤልያስ ያውቃል። ኤልሳና እግዚአብሔር ጋር ነው ያለው ጉዳዩ። ግን ምትኩ እንደሆነ ያውቃል እንጂ በምን ያህል መጠን ግን የልጁ ረሃብ የድረስ እንደሆነ ያውቃል። ከቤተል ወደ ምንድነው ጌልጌላም ይሄው ተደገመ። ከዛ ኢያሪኮ ነው አይደል ሄዱት። ኢያሪኮ የመጨረሻው ነው። ተሰናብቶ ትዝ ይላችኋል ብሉይ ኪዳን ኖአት ዘራማ የሚል ቃል አንብባችሁ። ራማ ከተማ ኖአት የሚባል ትምህርት ቤት ነበረው ሳሙኤል። እንደዚህ አይነት እንትን አገልግሎቱ እንደነ ጸጋ ያለባቸው ሰብስቦ ያስተምር ነበር። እሱ አገልግሎት ቀጥሎ በኤልያስ ቀጠለ። ከኤልያስ በኋላ በዚህ የኤልሳ አገልግሎት ላይ አለ። የነቢያት ማህበርም ተሰብስበው ቦታው ጠበበን አሉት ምናምን። አገልግሎቱ ቀጥሏል እና እነሱ ነው የሚሰናበቱት። መሄዴ ነው ይላል ሲያስተምራቸው ስለኖረ ማለት ነው። በኋላ ላይ የመጨረሻዋ ሰዓት ከባድ ናት። በጣም ተጠጋው፣ ያዘው፣ ሊሄድ ነው። ዮርዳኖስ ጋር ደረሱ ይላል። የኢያሪኮ የነቢያት ማህበር ኤልሳን የማግኘት እድል አላገኙም። የመጨረሻ ስለሆነ በጣም ስለተጠጋጉ መገንጠል አልተቻለም። በጣም ተጠግቶታል። ጸጋ መካፈል ብቻ ሳይሆን ኤልያስን ማጣት ከባድ ነው እና ይከተላል። ዮርዳኖስ ጋር ሲደርሱ እኔ እኮ ይገርሙኛል እንደዚህ ሰዎች። ዮርዳኖስ እኮ ቀላል እኮ አይደለም ወንዙ። ኢያሱ 6 አንብባቸው ፕሮቶኮሉ አበዛዙ። ዮርዳኖስን ለመክፈል ታቦት የተሸከመ ይግባ፣ ከዛ በኋላ ይሸከም ይቆም። አስቡት እንግዲህ ታቦት የተሸከሙ ታቦቱ ከባድ ነው። ያ ሁሉ 1.2 ሚሊዮን ሰው እስኪያልፍ ድረስ ቆመ ታቦት ተሸከመ። አስቡ፣ የሚረዳ የለም። ለነገሩ እግዚአብሔር አጠገባቸው ጸጋ ባይኖርም ያ ሁሉ ሰው እስኪወጣ ይቆም። ከዛ ህዝቡ ከወጣ በኋላ ይውጡ። ከዛ ድንጋይ ደርድሩ። በጣም ፕሮቶኮል ይፈልጋል ዮርዳኖስ ለመከፈል። ኤልያስ ይመጣ። ታቦት ቢፈልግም አያገኝም። ኤልያስ ሰሜን እስራኤል ነው፣ ታቦት ያለው ደቡብ እስራኤል ነው፣ ይሁዳ ነው። መጎናጸፊያው ነው ወለቀ ይላል። ሰዎች አገሩ ከፈለው ብቻ ነው የሚለው ዝራ
ገለጥ አረገው። ተከፈለ እኮ አይገርምም? አይሉም አትበሉ እስቲ አሜን በሉ። እግዚአብሔርን ያውቁታል። በእውነት ከባድ ነው። ተሻገሩ ይላል። ሲከፍለው እሺ ተከፈለ። አሁን ኢያሱ መጽሐፍ ላይ ነግሮናል። ኢያሱ አዳም የምትባል ከተማ ተከመረ ይላል። የታችኛው እየፈሰሰ ሄደ። የላይኛው ስቡት ዮርዳኖስ ማለት አዋሽ ማለት ነው። በጣም ይሞላል። ሲመጣ አስባችሁታል? ያ ሁሉ ሰው እስኪሻገር አዳም የምትባለው ከተማ ጠፋች በቃ አይደል? አሁን ዮርዳኖስ ማለት ሞትና ፍርድ እንደማለት ነው ትርጉሙ። አዳም ላይ እንደማለት ነው። ሞትና ፍርድ አዳም ላይ ተከመረ እንደማለት ነው። ባይዘው እንዳተረጉሙት አሊጎሪካል። የኤልያስ ግን ምንም እንትን አላለም። ዝም ብሎ ተከመረ። እነሱም እንትን አላሉም። እዛ ጋር ተከመረም የለም የታችኛው ይሄዳል። እኛንን ይሄንን እንደምረው ዝም ብሎ ሄዱ። እየሄዱ እያለ መሄጃው ስለደረሰ አይ ቲንክ ለስብከት ይሆናል ብሎ አይደለም ኤልያስ እየኖረ ያለው። ኤልያስ ዝም ብሎ ሲኖር ነው እግዚአብሔር ቃል የሚያደርገው። ሰዎች ዝም ብሎ ነው የሚኖሩት እንጂ ምዕራፍ 2 ነው ብሎ አይደለም። ሁለተኛ ነገሥት ምዕራፍ 2 ነው። ተጠንቅቀ አውራ አልተባባሉም። እግዚአብሔር ነው ዲቮሽናቸውን ስክሪፕቸር ያደረገው አይደል? እነሱ የኖሩት ተጻፈኛ የተጻፈ ነው የምንኖረው እንደዛ እንደማለት ነው። ከህይወታቸው መጽሐፍ ቅዱስ ይቀዳ ነበር። ከባድ አይደሉም ሰዎቹ? አሁን ዛሬኛውን ይሄንን ቃል ተካፍለን ምናምን ጸጋ ኤልያስ ከዚህ ጉባኤ ከዚህ ቀን አክሊል ሼር ያደርጋል ማለት ነው። ኖሮት ነው ዝም ብሎ ወክ ያደርጋል። ምዕራፍ 2 ቁጥር 6 ይጽፋል። ይጽፋሉ ሰው እነሱ ዝም ብሎ ነው የሚኖሩትና ኤልሳ አለው አቤት አለው ካንተ ሳልወሰድ አድርግልህ ዘንድ የምትፈልገውን ሲጠይቀኝ ላድርግልህ አለው። ምን ፈልገህ ነው እንደዚህ የምትከተለኝ አለው። ብዙ ነገር ነው የሰዋኸው አለው። ምንድነው እስቲ ውስጥ ንገረኝ እስቲ አለው። ለምንድነው እንደዚህ መሄዴ ነው አለው። አከታተል በጣም ጠንካራ ነው። በጣም ጥልቅ ነህ። አው መሄዴ ነው። ምን ፈልገህ ነው እስቲ ንገረኝ ላድርግልህ ነው ያለው። ባይዘው በትህትና ኤልሳ ከኋላ እየተከተለ ጌታው ነው እየተከተለ ጌታዬ ሆይ አለው። አቤት አለው። እሳት ማውረድ ቢለው እጅ ጭኖ ይጸልይለታል። እንደኔ ያወረደ ይኑር። ወንዝ ማክፈል ይጸልይለታል። እየተከተለው ጌታዬ አለው። አቤት አለው። ለኤልያስ ዛሬ ይነግረዋል እንጂ ሁሉ ጊዜ ጸሎቱ ነው። ኤልያስ ዛሬ ስለጠየቀው ነው የሚነግረው እንጂ ወደ እግዚአብሔር ብዙ ጊዜ የሚናገረው ነው። አንተ ላይ ያለው መንፈስ አለው። እሺ አለው። እጥፎ ነው እኔ ላይ ይምጣ አለው። ኤልያስም አልኖረበትም በዚህ ጸሎት ርዕስ። ኤልያስ አያውቀውም ይሄንን ሌላ ነው። ኤልያስ ራሱ ኤክስፒሪየንስ አላረገው። ምን አለው? አንተ ላይ ያለው መንፈስ እጥፎ ነው እኔ ላይ ይምጣ። አስቸጋሪ ነገር ጠየከኝ። ተሸግሮ ያቀም ይሰውዬ ምንም ነገር እየጸለየ ማውረድ ነው። ምንጭ ነው የለመነው፣ ውጤት አልለመነም። ይሄ ልጅ ውጤት ታምር ማድረግ ምናምን አልለመነም። ምንጭ ነው። አንተ ላይ ያለው እላይ ላይ እጥፍ ይሆናል። አስቸጋሪ ነው። ላረጋው አልችልም። ከአቅሜ በላይ ነው። ታዲያ እስካሁን የመጣው አይበቃህም። ይሄን ኮነ የምፈልገው እስካሁን የመጣው አይበቃህም። ጨርሳለሁ። ሲሄድ ማየት አለብህ አለው። ታዲያ የሚወስደኝ ራሱ ይስጣል። ይሄ ከኔ አቅም በላይ ነው። ይሄ እኔ ላረጋው አልችልም። የለመነው ህሉና ነው። የለመነው ፕሬዘንስ ሃሎት ነው። ራሱን ነው የምፈልገው አለው። ምኑን? አንተ ላይ እስተዛሬ የሰራውን ይሄንን መንፈስ ደብል ፖርሽን ማለት ባይዘው የበኩር ልጅ ድርሻ ነው። በቤት ውስጥ ያለ የበኩር ልጅ ከሁሉም ልጆች ደብል ነው የሚገባው። አንተን በመከተል በኩር ነኝ አለው። እጥፍ ይገባኛል። ብዙ ሰው ተከትሎ አለው። እኔ ግን በኩር ነኝ አለው። የመጀመሪያ ነኝ አንተን በመከተል ለሁሉም ተርፋል። ለነቢያት ልጆች በሙሉ ተርፋል። እኔ ግን በኩር ነኝ። አንተ ላይ ያለው መንፈስ እጥፍ እኔ ጋር ይገባኛል አለ። ብታረግልኝ አይደለም ያለው፣ ይሄን ለምናለሁ አለ። አልችልም። በጣም ነው የሚያመው። አይሰማችሁም? እንደዚህ
12 ጥማድ በሬ ጥለ ፋሚሊ ትተ ያንን የመሰለ ነገር ጥለ ወጣው ይሄን አይተህ ነው አለ። አዎ እስከ ዛሬ እጄን እያስታጠብክ የምትከተለኝ ይሄን አይተህ ነው? አዎ በዛ ሁሉ ቻሌንጅ ውስጥ የሚታገሰው ይሄን እያየ ነው። ተከተለው እየሄዱ እያለ አንድ በጣም የሚገርመኝ እኔ መጽሐፍ ቅዱስ ላይ ባይሆን አላምንም የእሳት ፈረስና ሰረገላ መሃል ገባ የሚል ቃል አንብባቸዋል። እንዴ የሚነድ ፈረስ አይደለም ባይዘው በእሳት የተሰራ ፈረስ ነው። ዝም ብሎ የሚንቀለቀል እሳት ያለበት እኮ አይደለም፣ በእሳት ነው የተገነቡት። እንዴ ምንድነው ጉዱ? መሃል መጡ እንዴ ብትኖሩ ኖሩ ምንድነው የምትሉት? መሃል ገቡ ይላል። ይዞት ነበር ልጁ መሃል ሲገቡ ጎታት ሲያደርገው መጎናጸፊያ ወደቀ መሬት። አይቃጠልም አይደል? መጎናጸፊያው የሚያቃጥል አይደለም እሳቱ። መሃል ገቡና ለዩዋቸው። ማይ ጉድነስ ቪዥዋላይዝ አደረገዋል ነው አንዳንዴ። ኤልሳ ቆሞ ያያል። ኤልያስን እሳት ሰረገላ ላይ ቁጭ አለ። ሰውየው አይቃጠልም፣ በእሳት ነው ሲያገለግል የኖረው። እናቴ ሌላ ይቃጠላል፣ እሱ አይቃጠልም። አለው ራሱ ቁጭ አለ። ወደ ሰማይ ወጣ የሚል ቃል አለ። ምን አይነት ነገር ነው? እኛ የምናውቀው ፈረስ እና ሰረገላ ወደ ጎን የሚጋልም የሁለተኛ ነገሥት ወደ ላይ ነው እያሉ ወደ ላይ አየር እንዲ ቀዘፋ ይዘውት ሲሄዱ ኢሞሽናል ያረጋል። ዝም ብለህ ባይዘው ሄደ አትልም፣ እሪ ነው የሚያስብልህ። በኤልያስ መጠን ያለ ሰው ማጣት ጄኒውን ነው። ኤልያስ ለእግዚአብሔር ወግኖ ነው ታገር እየተጣለ ይኖረው። እንደዚህ አይነት ንጹህ ሰው ማንንም አያገኝም። ኤልያስ ማለት እኮ እግዚአብሔር አምላክ ነው ማለት ነው ትርጉሙ። በዚህ ሰው አገልግሎት የተጻፈልን 8 ተአምር በሙሉ እስራኤል እየመጡ እግዚአብሔር አምላክ ነው፣ እግዚአብሔር አምላክ ህዝብን እግዚአብሔር አምላክ ነው ያስባለ ሰው ነው። ስሙና ህይወቱ የተጣጣመለት ሰው ነው። እንደዚህ አይነት ሰው ማጣት ከባድ ነው። እስኪገባ ካላየኝ ብሎታል። መጮ ፈልጓል። የሚመጣውን ክብር ግን ሉዝ ማድረግ አልፈለገም። ስሜቱን ታገሰ። ደመና ውስጥ እስኪገባ ጠበቀ። ልክ ደመና ውስጥ ሲገባ ልብሱን ቀደደ። አለ የእስራኤል ፈረሶችና ሰረገሎች አለ ይሄ ሰው የእስራኤል ክብር ነበር አለ። በእስራኤል መካከል እግዚአብሔርን ሪፕሬዘንት አድርጎት ነበር። አይተነዋል እግዚአብሔር ላይ አለ አለ። ዞር ሲል ከኤልያስ የወደቀ መጎናጸፊያ ያየ። ብራዘር መቀጠል አለበት። መጎናጸፊያውን ብድግ አረገ። ባህር ወንዝ ተከፍሎ ለተሻገረ በታንኳ ከተመለስ ከባድ ነው፣ አያዋጣ። ተከፍሎለት ደግሞ የነቢያት ማህበር ከሩቅ ቆሞ ያዩታል። ጎናቸው ያለው ከመጣብን ያይላሉ በሉት። አለብኝ ማለት አይጠበቅብህም። ከሩቅ ቆሞ የሚያዩሉ እንደዚህ ጋር ወርዶብኛል አይጠበቅብህም። የነቢያት ማህበር አሉ፣ በመንፈስም በስጋም በሁሉም ነገር ያያሉ። የኤልያስን መነጠቅ እኮ አላመኑም። የሆነ ቦታ ወርዶ እንዳይሆን ሄደን ፈልገው ያሉ ናቸው። መንፈሳውያን ብቻ አይደሉ፣ በደንብ ነው የሚያዩት። ሩቅ ቆመው እስቲ እንዴ ነው አንተ ቀድም ተከፍሎ ነው የሄዱት አይደል? እስቲ ቆይ የጌታው ኤልያስ መንፈስ ወርዶበታል አልወረደበትም? የሁለተኛ ነገሥቱ መንፈስ ቅዱስ ራሱ የሚገርም ነው። አላንቀጠቀጠው አላንዘፈዘፈው፣ ዝም ብሎ ነው የወረደው። አጥ ብሎ ነው የወረደው። ልክ ሲሄድ ይሄኛውም እናቴ ድልድይ ፍለጋ አልዞረም። መጎናጸፊያውን ያዘና የኤልያስ አምላክ እግዚአብሔር ወዴት ነው አለ። መጣል አልመጣህም ነው። ዘንድሮ ቢሆን ያስታውቃል በልሳን በመናም እናጅባለን። ያኔ የለም ልሳን ያለ የለም ማለት ነው። ተከፈለ። በሩቅ ቆሞ የጌታው መንፈስ ላይ ያርፋል። ሰሙን እቺ ልንገራችሁና ልጨርስ። በኤልያስ እንግዲህ በሁሉም ነገር ነው አይደል? ኤልሳ በኳሊቲም በኳንቲቲም ነው አድቫንስድ የነበረው። 16 አምር ነው በእጁ የተደረገው። ኤልያስ 8 ነበር በእጁ የተደረገው። ደብል ነው ሁሉም ነገሩ። ካራክተሩ ባይዘው ኤልያስ ኢያሱና ኤልሳ ኢያሱና ኢየሱስ ተመሳሳይ ነው ስማቸው። ድነትና አዳኙና ማለት የኒው ቴስተመንት ጥላ ነው ሰው።
በጣም እንትን ነው አይደል? እንደ ኤልያስ አይደለም፣ ይታገሳል ምናምን። አሁን ቤቱ ተወረረ የሚል ቃል አንባቸዋል። አንዴ ዶታይን ነው የሚኖረው ብለው ወረሩት። ኤልያስ ቢሆን ምንድን ነው የሚያደርገው? ሲጀመር ጊያዝ አብሮት አይኖርም። ኤልያስ ቢሆን እሳት ወርዶ አይታገስም። ቀጥሎ ወታደር ከቦታል ምናምን ቢባል አጽድቶ ነው የሚወጣው። ኤልያስ አካባቢውን ነፃ አድርጎ ነው የሚወጣው። ኤልሳስ አይናቸው ይያዛልና ወደ ከተማ ወስዶ አበላቸው ይላል። ጠገብ እስኪሉ አብልቷቸው በሰላም ወደ ሀገራቸው ሸኝ። በጣም አድቫንስድ ነው ሰውየው። የአዲስ ኪዳን ጥላ ነው። ካሪዝማ ፕላስ ካራክተር እንከን የለበትም። በጣም ንጹህ ነው። እና መዝጊያውን ልንገራችሁ የኤልሳን በጣም 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 የተለየ ነው ሰውየው። መዝጊያው ላይ ትዝ ይላችኋል። ኤልሳ በሚሞትበት በሽታ ታመመ ይልና ኤልሳ ሞተ የሚል ቃል አለ። ምዕራፍ 13 ይመስለኛል። ወስዶም ቀበሩት ይላል። ከምን ያህል ጊዜ በኋላ እንደሆነ ጸሐፊው አይነግረንም። አይ ቲንክ መቃብሩ ክፍት ነበር። ክፍት አልዘጉትም በደንብ። ከዛ አንድ ሰው በሰማሪያ አንድ ጎበዝ ነው የሚለው አንቀላፋና ይዘውት እየሄዱ እያለ የምንድነው የሶሪያ አደጋጣዮች ናቸው መጡባቸው። ሲመጡባቸው ያንን ሰው ትተው ሮጡ ይላል። ትተው ሲሮጡ ሰውየው ኤልሳ መቃብር ውስጥ ወደቀ ይላል። ይሄንንም በኋላ ፓስተር ያስረዳኛል። ወደቀ ይልና አጥንቱ ሲነካው ተነሳ ይላል። ሞቶ የሞተ ያስነሳል። ብድጋል ይላል። ሰዎቹ አደጋጣይ መጣ ብሎ ሲሮጡ የጣሉት ሰውዬ ተነስቶ እየሮጠ ከኋላ ይመጣ። አም ሶሪ በጣም ለእንትን ይከብድ። ዞረው ሲያዩት አደጋጣዩ ራሱ ይጠፋባል። ኤኒዌይስ ወዳችኋል።